አይወጣም። ኢትዮጵያ በአማራው ደም የቆመች ናት። በአማራው ደም የቆመች ናት። ኢትዮጵያ የለም። አብይ አህመድ የእስላሚስት ሀሳብ የሚያስጠብቅ ሰው ነው። ክርስቲያን መስሎ ደግ መስሎ ህዝቡን አታለለ። ፋኖ ነቅተናል። ከዚህ በኋላ አብይ አህመድ አማራው ላይ ጦርነት እንዳወጀ አውቃችሁ ጦርነት ተዘጋጁ። እየገደለን ነው። እያሰረ ነው። በሰላም የሚታገሉትን የአዲስ አበባ ምክር ቤት የባልደራሱን ሳይቀር የአስራትን ጋዜጠኞች በድምጻቸው ብቻ የሚጮሁትን አክቲቪስቶች አብይ አህመድ መንግስት እኛን አይወክልም። ጠላታችን ነው። መንግስትን በፍጹም ቁርጠኝነት ብርጋዴር አሳምነው ጽጌ ገዳይ አይደለም። አብይ ይዞት የመጣው መንግስት አማራውን አይወክልም። አማራን ያገለለ ነው። አብይ በአማራ ሕዝብ ላይ ጦርነት አውጇል። ትናንት የተናገረው ማሰር መሸነፍ ነው።